ፈጅር ሶላት በኋላ 71 ጊዜ ከፈጅር ሶላት በኋላ 71 ጊዜ ይሄንን የአላሁ ስብሓነሁ ወተዓላን ስም የሚጠቅስ እንደሆነ ወየድሁ ዐላ ሶድሪሂ ቀኝ እጁን ደረቱ ላይ አድርጎ ልቡ ላይ አድርጎ 71 ጊዜ አልፈታህ አልፈታህ ወይም የፈታህ የሚለውን የአላሁ ስብሓነሁ ወተዓላን ስም የሚል እንደሆነ አሉ ጠሀረ አላሁ ለሁ ቀልበህ ቀልቡን አላህ ያጠራለታል አሉ። ቀልቡን አላሁ ስብሓነሁ ወተዓላ ያጠራለታል፣ እንደዛው ቀልቡንም አላህ ያበራለታል አሉ። ይሄ ብቻም አይደለም፣ የተለያዩ ሓጃዎች ጉዳዮች ካሉ እነዛን ጉዳዮች አላህ ገር በገር ያደርግለታል። ወረዘቀሁ ቢኢዝኒላሂ ተዓላ አላህም ይረዝቀዋል አሉ። አሁንም አልፈታህ የሚለው ስም ከያዛቸው ነገሮች መካከል ቀልቡን አላህ ያበራለታል። ታዲያ ይሄ ቀልብ ተብሎ የሚባለው አሚሩል ጀዋሪህ ነው። የክፍለ አካላቶቻችን በአጠቃላይ አሚር ነው፣ አዛዥ ነው። ሰይዲ በሐዲሳቸው በሰውነታችን ውስጥ ቁራጭ ስጋ አለች አሉ። ታዲያ ያቺ ቁራጭ ስጋ ከተስተካከለች ሙሉ ጀሰድ ይስተካከላል፣ እሷ ከተበላሸች ሙሉ ጀሰዳችን ይበላሻል አሉ። አላ ወሂየል ቀልብ አሉ፣ እሷም ቀልብ ናት ብለው ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ጠቅሰዋል። ታዲያ አላህ ቀልባችንን ካበራልን፣ ቀልባችንን አላህ ካስተካከለልን ምን ቀረን? ዱንያ ኸይራችን አማረ ማለት አይደል? ዱንያ ኸይራው ያማረለት ደግሞ خلاص እንተሃ። አላሁ አክበር። አላሁ ስብሓነሁ ወተዓላ ለኔም ለናንተም እንግዲህ ከፈጅር በኋላ ደረታችንን ይዘን ወይም ልባችንን ይዘን 71 ጊዜ አልፈታህ የሚለውን የአላሁ ስብሓነሁ ወተዓላን ስም ማለትን አላህ ያግራልን።